የስ ይሄ ማለት የኔ ፔት ኢጓናይ ነው። እዩት እንዴት አይነት እንደሆነ በጣም በጣም ለየት ባለ ሁኔታ ቤቴ ውስጥ ያለ ፋሚሊ የሆነ ፔት ነው። ምንድነው እሱ? ኢጓና ማለት ነው። ይዋት ይበላል። እዚህ ጋር you have to eat your food. እሺ ምግብ እንበላ። this is ear, eye, nose, mouth. ይሄንንም ጥፍሩን ደግሞ ብታዩት እንዲህ አይነት ጥፍር አለው፣ ግን ምግቡ መብላት ይፈልጋል። 5 ጣት ነው ያለው። 1 2 3 4 5 ጣት 5 ጥፍር ሲያዩ ዩኬ ብላ እዚህ ጋር ሲፉድ። ስለዚህ ኢጓና ምናልባት ሲያድግ ከ12 እስከ 18 ኪሎ ግራም ይመዝናል። በፓውንድ ከ20 እስከ 25 ፓውንድ ልበለው። አይ ቲንክ እንደዛ ሊሆን ይችላል። ቡልቤ ነው፣ ዝም ብሎ አይደለም። ይሁት እግሩ ምኑ ሁሉ ነገሩ እግሩ እንደፈለገ ነው ተዘረጋግቶ የሚይዘው። ጭራው ደግሞ ይሄው ምን እንደሚያደርግ ጭራው ራሱ ብላ እየበላ እንደ ሰው ነው የሚበላው። አንዳንድ ጊዜ እግሩ ደግሞ እንዲቆዳው ይላጣል። የእሱ የእግሩ ቆዳ እግርን አውጥ ከዚህ ከምግብ ላይ እግር አይቆምም። ምግብ እንደዚህ እና ጋብለስ አሜሪካ ጋብለስ ኢትዮጵያ is my favorite pet። በጣም እንስማማ ማለት እና ደግሞ በጣም የሚገርማችሁ እንደዚህ ነገሮች ለማዳ እንደሆኑ የነገሩኝ ልጆቼ ናቸው። አሁን ይሄ ስፔሻሊ ወንዱ ልጄ እሱ ነው ድሮ የነገረኝና እንዲህ ኢጓና ምናምን ይፈልግ ነበርና ከዛ አሁን እኔ እሱ እንደውም ብዙም ቴኬር ያደርገው ምን እኔ ቴኬር ማድረገው እሱ ነበር የተገዛለት። እውነት እንደሚያክል ምግብ ከተፈለገ እግሩ የት እንደሚዘረጋው እዩት። ቢመቻችሁ እንወዳችኋለን። ቪዲዮውን ግን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉት።